ሰላም ሰላም የገኒ ሾው ዩቱብ ቻናል ተከታታዮች እንዴት ናችሁ? እኔ ደህና ነኝ፣ እግዚአብሔር ይመስገን። በኩር ድራማን ቀጣይ ክፍልን ይዤላችሁ መጥቻለሁ። እንደሚከተለው አቅርባለሁ፣ ተከታተሉኝ። ቤተሰብ የሆናችሁ ላይክ፣ ኮመንት እያደረጋችሁ አበረታቱኝ። አዳዲሶች ደግሞ ሰብስክራይብ እያደረጋችሁ ቤተሰብ ሁኑኝ። እኔም እመልሳለሁ። ወዳችሁና ፈቅዳችሁ ስለምትከታተሉኝ ከልቤ አመሰግናለሁ። እንደሚከተለው አቀርባለሁ፣ ተከታተሉኝ። ባለፈ ክፍል ላይ እንግዲህ እንዳየነው ፈሪያና አሮን እዛው እያባበላት እያለ እዛው ተኝተው ነበረ። መናም እንግዲህ ከክፍሏ ወጥታ ፈሪሃ እያለች እየወጣች ትገኛለች። ሳሎን ላይ ነበረ ምስተኛ። ፈሪሃ አልፋት ስላላየቻት ክችን ገብታ ውሃ ቀርታ እየጠጣች ወደ ሳሎን ስትመለስ ሁለቱ አንድ ላይ ተኝተው ታገኛቸዋለች። በጣም ትደነግጥና የያዘችውን ብርጭቆ መሬት ላይ ትጥለዋለች። ብርጭቆ ሲሰበር ሁለቱም ደንግጠው ይቆማሉ። አንተ ከዚህ ምንድነው የምትሰራ ምናምን ብሎ እርስ በራሳቸው አይን ለአይን ይፈጣጣሉ። እና ቆይ ላስረዳሽ፣ እንደምታስቢው አይደለም ትላታለች ፈሪሃ። መና ግን አልሰማቻትም። ዶሮ ናት። በጣም ትቆጣታለች። እንደውም ለአባዬና ለህይወት ነው የምነግረው። አባዬ ህይወት ኑና ውጡና ጉዲው እያለች ትጮኻለች። ከዛ አሮን ቆይ እኔ ላስረዳሽ ስለ ምንድን ነው የምታስረዳኝ? ለእሷ ልትከላከልላት? ኧረ እባክህ ምናምን ትላለች ፈሪሃ። እንግዲህ አሳልፊኝ ልሄድ ስትላት የት ልትሄጂ? እነሱ እስከሚመጡ ድረስ ቁሚ ብላ ትቆጣታለች። ፈሪሃም አሁንስ የፈለግሽው ማድረግ ትችያለሽ አበዛሹ ብላ እዛው ጥላት ትሄዳለች ወደ ክፍሏ። በዚህ መሀል አሮን ወደ መና ይጠጋና ፊቷን ይስማታል። አንተ ምን እያደረግክ ነው ትለዋለች መና። እሱም እንግዲህ ልለምንሽ ነው ማለቴ እሷ ምንም አላደረገች፣ ምንም የተፈጠረ ነገር የለም። እኔ ነኝ እንቅልፍ እምቢ ስለኝ መጥቼ እሷ ጋር የተኛሁት እንጂ እሷ ምንም የምታውቀው ነገር የለም። ከዛ እዚህ ጋር እንቅልፍ ሲወስደኝ እዚሁ አደርን አብረን እንጂ የተፈጠረ ነገር ምንም የለም። የፈሪሃ ጥፋት ምንም የለም። ስለዚህ ምንም ነገር እንዳትናገር ይላታል። ከዛ እሷም እሺ ላንተ ስላደርጋለሁ ብላ የተሳመችውን በጣም ደስ ብሏት ወደ ክፍሏ ትገባና በሯን ቆልፋ ቆይ ምን እየሆንኩ ነው? ለምንድን ነው ልቤ እንደዚህ የሚመታ? መና ተረጋጊ፣ ስርዓትሽን ያዢ። ወይ ከዚህ ልጅ ጋር እንዴት ነው እዚህ ቤት ውስጥ መኖር የሚችለው ብላ ብቻዋን እያወራች ትገኛለች። መና ግን በጣም ደስ ብሏታል። ወይ ከዚህ ልጅ ፍቅር ሊይዘኝ ነው ማለት ነው? ልቤ ለምንድን ነው እንደዚህ በፍጥነት የሚመታ? እያለች እያወራች ትገኛለች። በሌላ በኩል ደግሞ ፈሪሃ በጣም እያለቀሰች ከዚህ በኋላ በቃ ምንም ተስፋ የለኝም እያለች ልብሷን እያዘጋጀች ትገኛለች። መናም እንግዲህ ይሄን እያወራች ከክፍሏ ወጥታት ወደ ሳሎን ትሄዳለች። ህይወትና ቴዲ ደግሞ ወደ ሳሎን ይወጣሉ። ወይ ለምንድን ነው እንደዚህ የምትጮሂ ምናምን ብሎ ይጠይቋታል። አይ ዝም ብዬ ነው አባዬ፣ ምንም ነገር የለም ትለዋለች። ዝም ብለሽ ነው የምትጮሂ? አዎ ዝም ብዬ ነው የምጮኸው፣ ዝም ብዬ ነው ምናምን ብላ ታስመስላለች። ለማንኛውም በቃ ፈሪሃ የት ናት ስለ እያዘጋጀች ነው ልብሶቿን ትለዋለች። እሺ በቃ ብሎ ሁለቱ ይቀመጣሉ። ፈሪሃና ህይወትና ቴዲ ሳሎን ላይ ይቀመጣሉ። ግን ቆይ አሁን እንዴት ነው የማደርገው? እስካሁን ድረስ እኮ ማመን አልቻልኩም ፈሪሃ ያደረገችውን እያለ ይገኛል። ቴዲ ማባረር ስላልፈለገ አውርተናል እንግዲህ አንዴ። ልጄ እኮ በጣም ተናዷል እኮ ልጄ በጣም ከፍቶታል፣ ታሟል። እንዴት ነው አንተ እንደዚህ የምትለው ምናምን እያለች ህይወት ትቆጣለች። በዚህ መሀል መና ወደ ፈሪሃ ክፍል ትሄድና ቶሎ ብለሽ ውጪ፣ ለማንኛውም ደግሞ አልነገርኩትም፣ እሺ ለአባዬ እና ለህይወት አልነገርኳቸውም፣ ለአንቺ ብዬ አይደለም ደግሞ አሮን ስለለመነኝ ነው፣ አንቺን ላድንሽ ፈልጎ ሳይሆን ስሙ እንድነሳ ስላልፈለገ ነው ብላ በጣም ታንቋሻታለች። እሷም የራስሽ ጉዳይ ብላ ቶሎ ብላ ልብሷን ፌስታል ውስጥ ከታ ትወጣለች። ስትወጣ ሁሉም ሳሎን ቁጭ ብለዋል። ቴዲ እኔ ያደረግኩትን ሳይሆን አንተ ያየኸውን አምነህ ስላባረርከኝ ስለ ሁሉም ነገር በጣም ይቅርታም አመሰግናለሁ እስከዛሬ ድረስ ስላደረግክልኝ ምናምን ትለዋለች። ፈሪሃ ከዚህ በኋላ እንድታሳዝኝኝ አልፈልግም፣ ስለዚህ ቆይ ደሞዝሽን ሄጄ ላምጣልሽ ብሎ ተነስቶ ይገባል ወደ ውስጥ። ፈሪሃም እንግዲህ ህይወትን ለብቻ ታገኛታለች። አየሽ በቅርብ እንደሚሆን ነግሬሽ ነበረ፣ ባትፈታተኝኝ ጥሩ ነበረ ትላታለች ህይወት። ፈሪሃም ይኸውልሽ መቼም የምንላቀቅ እንዳይመስልሽ ምናምን እያለቻት ትገኛለች። ሁለቱ እያወሩ እያለ መና ትመጣለች። ነይ የኔ ልጅ ነይ እነዚህ ጋር ቁጭ በይ ትላታለች ህይወት።
መናም እንግዲህ እዛ ህይወት ጋር ቁጭ ትላለች። ምንድን ነው የምትሰራ ከዚህ አትሄድም እንዴ? ምንድን ነው የምትቆመው? እኔ ምን አውቄ ይባባላሉ። በጣም ሙድ ይዙባታል። መናም እንግዲህ ተነስታ ወደ አሮን ክፍል ትሄዳለች። ምን ፈልገሽ ነው ምናምን ይላታል። እሱም እንድትሰናበታት ከፈለግ ብዬ እኮ ነው ፈልጌ የመጣሁት። ማን ፈሪሃ እኮ እየሄደች ነው። ምን ብሎ ይደነግጣል አሮን። እናም እንግዲህ ምን ነው ምን ያስደነግጠሃል ትለዋለች። እሱም ብቻ መኖር እፈልጋለሁ ውጪ ልኝ ይላታል። እሷም ትወጣለች። አባትየውም አምጥቶ ብሩን ይሰጣታል። ብሩን ስጣት፣ ግን እሷም ልትቀበል ፈቃደኛ አይደለችም። ቴዲ እኔ ከእናንተ የምፈልገው ፍቅራችሁን ነው እንጂ ይሄን ብር አይደለም። እስከዛሬ ስላደረጋችሁልኝ በጣም ነው የማመሰግነው ትለዋለች። እና እየሄደች እያለ በዚህ መሀል አሮን ይደርስና ፈሪሃ ቁሚ ይላታል። እሷም እንግዲህ ትቆማለች። ምንድን ነው ልጄ ምን ሆነህ ነው ትለዋለች ህይወት። ከዛ አይፍ እንድናወራ ፈልጌ ነው ይላል አሮን። እሷም እንግዲህ እና ፈሪያ ከሄደች በኋላ እንደ ቤተሰብ ቁጭ ብለን እናወራለን፣ እሷ ትሄድ። አይ ፈሪያንም ይመለከታታል ይላል። ምንድን ነው ፈሪያን የሚመለከት ብሎ ቴዲ አሮን ይጠይቀዋል። አሮንም እንግዲህ ማዋሸት ይጀምራል። የዛን ቀን ማታ የተፈጠረውን ነገር ነው የምነግራችሁ ይላል። ምንድን ነው የዛን ቀን ማታ የተፈጠረ? ሁሉንም ነገር እኮ በአይናችን ነው ያየን ትላለች ህይወት። ቆይ እስኪ እናዳምጠው ልጁን ይላል ቴዲ። ከዛ ያን ቀን ማታ የተፈጠረው ነገር እኔ ራሴን አሞኝ ከዛ መድኃኒት ፍለጋ ወደ ሳሎን ሲሄድ ፈሪያ አገኘችኝ። ከዛ እኔ ያመጣልሃለሁ አለችኝ። ከዛ መድኃኒቱን ይዛ መታ ጭንቅላቴን እያሻሸችልኝ ነበረ። ከዛ እናንተ ደረሳችሁ፣ አልጋ ላይ ደንግጣ ወደቀች ምናምን እያለ ይዋሻል። ምን ብሎ ይደነግጣል ቴዲ። ፈሪያ ይሄ ነገር እውነት ነው ብሎ ሲጠይቃት አሮን ወደ እሷ ዞሩ። አዎ በይ ይላታል በአይኑ። ከዛ እሷም አዎ እንደዛ ነበር። ወይኔ ልጄ ወይኔ ልጄ እኔ ይሄንን ሳላቅ ነው እንትን ያልኩት። እና አሮን እስካሁን እንዴት ነው ዝም ያልክ ምናምን ብሎ ይቆጣል። ማናችሁም እኮ ያያችሁትን ነው እንጂ ያመናችሁት ምንድን ነው የተፈጠረ ብላችሁ የጠየቃችሁት ሰው የለም እያለ አሮን እንግዲህ እያወራ ይገኛል። ቴዲም እንግዲህ ተነስቶ የኔ ልጅ በጣም ይቅርታ አድርጊልኝ ብሎ ያቅፋታል። እና ህይወት እና ፈሪያ ልትመለስ ነው ወደ ቤት ይላሉ እኩል። አዎ ኦኬ ፈሪያ ግን ማቆየት ትፈልጊያለች? ቴዲ አሁን እኮ ተነስታለች ልትሄድ ነው ትላለች ህይወት። አይ እኔ ከቤቴ ወዴት ትሄዳለሁ ትላለች ፈሪያ። ወደ ቤት ትመለሳለች። ማናም እንግዲህ በጣም ትናደድና ወደ ክፍሏ ሮጣ ገብታ ዘግታ እኔማ ሄጄ ለቴዲ ለአባዬ ይሄንን አብሮ እንዳደሩ ነግረዋለሁ ብላ ትወጣለች። ቴዲ እንግዲህ ፈሪያን አቅፏት ቁጭ ባለበት ቦታ ላይ ሄዳ አባዬ የምነግርህ ነገር አለ ትለዋለች። ምንድን ነው እሱ? ስለ ፈሪያ ነው። አሁንም ድጋሜ ሌላ ውሸት ልትዋሽኝ ነው? ይኸውልሽ ይሄ ሁሉ ጦርነት የተፈጠረ በአንቺ ወሬ ነው። ስለዚህ ምንም ነገር እንድታወረኝ አልፈልግም፣ ሂጂ ከዚህ ብሎ ያባርራታል። እሷን በጣም ትናደድና ወደ ውስጥ ትገባና ጭራሽ አሮን ለእሷ ተከላከለላት፣ ዋሸላት ሆ ብላ በጣም ትናደዳለች። በሌላ በኩል ደግሞ አሮን ክፍሉ ቁጭ እያለ ህይወት ሄዳ አንተ ምንድን ነው ያደረግከው? እኔ ልታሳብደኝ ነው እንዴ? ፈሪያ እኮ እኔ እዚህ ቤት ለምን እንደመጣ ሁሉንም ነገር ደርሳበታለች። እንዴት ነው እንደዚህ የምታደርግ ብላ ትቆጣዋለች። እሱም እንግዲህ ፈሪያ ከዚህ ቤት እንድትወጣ አልፈልግም፣ እኔ የምፈልገው ከእኔ ፍቅር እንዲይዛት ነው። ያኔ ነገሮች ሁሉ በጣም ቀላል ነው የሚሆንም። ኦኬ ይሄን ነገር እንዴት ነው ያላሰብኩት? የኔ ጀግና ልጅ ብላ ህይወት እንግዲህ ለማንኛውም ስራህን ከዛሬ ጀምሮ ምናምን ትለዋለች። ህይወት እንደወጣች ደግሞ ፈሪያ ትገባለች። አሮን ክፍል ገብታ አሮን ምን እያረክ ነው? አልጋህን እያነጣጠፍክ ነው? እሺ ቁጭ በይ ምናምን ይባባላሉ። ከዛ ሄዶ አጠገቧ ቁጭ ብሎ ምንድን ነው ደህና ነሽ ምናምን ይላታል። ስላደረክልኝ ነገር ላመሰግንህ ነው የመጣሁት ይላታል። ትለዋለች ማለት ነው፣ ይቅርታ ትለዋለች። ከዛ እሱም ምንም ችግር የለውም እሺ ምናምን ይላታል። እንደዛ ያወሩ ያለ ፊቷን አንቺ እኮ በጣም ቆንጅዬ እኮ ነሽ ምናምን እያለ ፊቷን ይነካካታል። እንግዲህ ሮማንቲክ እያደረጉ ይገኛሉ እዚህ ጋር ፈሪያና አሮን። ፈሪያ በጣም ትደነግጥና በቃ ሰላም ሁን ብላ ልትነሳ ስትል አሁንም እጇን ይዞ ያስቀምጣታል። እሷም አሁንም ወይኔ ጉዴ ፈላ ብላ ተነሳ እየሮጠች ትሄዳለች። አሮንም እንግዲህ ወይኔ ስታሳዝን፣ እኔ እሷን በፍቅር ጠብ አድርጋለሁ ብዬ እራሴ በፍቅር ጠብ ልል ነው እንዴ ስታምር እያለ ይገኛል አሮን። እንግዲህ ፈሪያ እውነትም በጣም ቆንጅዬ ልጅ ናት። እንግዲህ በኩል ህይወት እንግዲህ ይሄ ሁሉ ሲፈጠር ቆማ እያዳመጠች ነበረ። ጎበዝ የኔ ልጅ እያለች ትገኛለች። በዚህ መሀል መና ከክፍሏ
ምር ብሎባት ትወጣለች። እንዴ እንደዚህ አምሮብሽ ወደ ልትሄጂ ነው ትለዋለች። በጣም አምሮብኛል እንዴ ህዊ ትላታለች። አዎ ወደ ልትሄጂ ነው? አሮን ክፍል። ምን ነው ምሳሌ ከአሮን ክፍል ትለዋለች። ያው ከዛለች ብላ ስለምታስብ ከዛ አይ ነይ አሮን ስራ እየሰራ ነው፣ ስለዚህ እኔና አንቺ ሳሎን ቁጭ ብለን እናውራ ብላ እዛት ሳሎን ትሄዳለች። እስኪ ስለ አንቺ ንገሪኝ፣ ስለ ህይወትሽ ፍቅረኛ አለሽ ወይስ ምንድን ነው ምናምን ብላ ትጠይቃታለች። እስካሁን አልነበረኝም፣ ግን አሁን ሳስበው የወደድኩት ሰው አለ መሰለኝ ምናምን። ማን ነው እሱ ስትል በዚህ መሀል የህይወት ስልክ ተደጋጋሚ ይጠራል። ስልክ አንቺ በጣም እየጠራ እኮ ነው ስልክሽ ትላታለች። እሷም እንግዲህ አይ ከአንቺ አይበልጥብኝም፣ ከአንቺ ከልጄ ምንም የሚበልጥብኝ ነገር የለም ትላታለች። ያስመሰለች ትገኛለች። እሷም አይ አንሺለት ችግር የለውም እኔን አንቺ በኋላ እናወራለን፣ እኔም ከክፍሉ የምሰራ ነገር አለ ብላ ተነሳ ትሄዳለች። ህይወትም እንግዲህ ተነስታ ስልክን አንስታ አንተ ቆይ አትደውል አላልኩህም እንዴ? ለምንድነው ዝም ብለህ የምትደውልብኝ? ልታሳብደኝ ነው እንዴ? እያለች ትገኛለች። በዚህ መሀል ስልኩን ዘግታበት ወደ ክፍሉ ስትሄድ እንግዲህ ቴዲ ፊልድ ሊወጣ ይገኛል እና ሻንጣው እያዘጋጃጀ ይገኛል። በቃ የቀረውን ነገር እቃ ገዝቼ እስከመጣ ድረስ እዚህ ያለውን አንቺ ጨርሲ ብሎ ይወጣል ቴዲ። በዚህ መሀል አሁንም ሰውዬ ይደውላል። በጣም ትደነግጥና ስልኩን ታነሳለች። በሌላ በኩል ደግሞ ፈሪሃ መና ክፍል ትሄድና ይኸውልሽ መና ህይወት እኛ እንደምናስባት ጥሩ ሰው አይደለችም። ቴዲ ልትበቀለው ደግሞ ወይ ሀብቱ ብላ ነው እዚህ ቤት የገባችው። ትሄድ ስላለችሽ ነው እንደዚህ የምታደርጋት። ህይወት እኮ በጣም ጥሩ ሰው ናት ምናምን ትላታለች። መና አላመነቻትም። እሺ እንዳምንሽ ማስረጃ አምጪልኝ ትላታለች። እሺ ብላ ትወጣለች። አሁንም ስልኩ ተመልሶ ይደወላል። በጣም ትናደድና ትደነግጥምና ስልኩን ታነሳና አንተ ቆይ ምን እያደረግክ ነው? ቆይ ምናምን ትላለች። ነይና ሬሳሽን አንሺ ይላታል ሰውዬ። የምን ሬሳ? የምን ታማሚ? ምንድነው የተፈጠረ? ምናምን ብላ ትጮኻለች። ህይወት ቴዲ ምንም አላደረግከውማ መቼ ስትለዋለች። በዚህ መሀል ፈሪሃ ትደርስና ወሬውን ሁሉ ትሰማለች። እንዴ ገደልከው? በጣም ተጎዳ እንዴ? ምንድነው የተፈጠረ? ቴዲ ሞተ ምናምን ያለች። በዚህ መሀል ፈሪሃ መቆጣጠሪያ ቅታትና ተነስታ ዘላ ህይወትን እንቅ ታደርግና አባቴ ምንድን ነው ያደረግሽው? ወይኔ አባቴን አስገደልሽው ምናምን እያለች ትጫዋለች። በዚህ መሀል መናም ትደርሳለች። ሁለቱን ያንቋታል። አባታችን ምንድን ነው ያደረግሽው ምናምን እያሉ በጣም ደንግጣለች። ዛሬ ይዤላችሁ የመጣሁት በኩር ይሄንን ይመስላል። ላይክ ሰብስክራይብ እያደረጋችሁ አበረታቱኝ። ቤተሰብ ያልሆናችሁም ቤተሰብ ሁኑ። ሁላችሁንም በጣም ነው የምወዳችሁ፣ በጣም ነው የማመሰግነው። ሀገራችን ኢትዮጵያን እግዚአብሔር ሰላም ያድርግልን። በስደት ያላችሁ እግዚአብሔር በሰላም ለሀገራችሁ ያብቃን። ሀገር ውስጥ ያለንም ደግሞ ከጦርነቱም ከበሽታውም ከሁሉም ነገር እግዚአብሔር ይጠብቀን፣ መጨረሻችንን ያሳምርልን። እንደወጣን ደግሞ አያስቀረን። እኛ ያለንን በስደት ያለንም ለሀገራችንን